ሐቂቃው ስንሄድ አድራጊ ማን ነው? ማንም የለም። ይሄ ነው አቂዳችን። ያ ጀማዓተል ኸይር የሚሰማ ይስማ። ማንም አድራጊ የለም ከአላህ ሌላ ማንም። ላ ነቢይ ሙቀረብ ነቢይ ሙርሰል ወላ መላኢካ ሙቀረብ ወላ ወልይ ሷሊህ ወላ እኛ ራሱ ለራሳችን ማድረግ ምንችለው ወላሁ ኸለቀኩም ወማ ተዕመሉን ምትሰሩትንም ስራ የፈጠርኩት እኔ ነኝ። هل من خالق غير الله كالله ሌላ ፈጣሪ አለ? ሙነዘህ የሆነ ጀለ ጀላሉ አድራጊ የሚባለው ብቸኛ የሆነ ስራን ሰሪ ፈዓል لما يريد الله ጀለ ጀላሉ ብቻ። ይሄን ካመንን በኋላ እኔ በአንዳንድ ምክንያቶች ሲፋት ምክንያቶች የተያያዙ ነገሮችን መግለጽ ስለምፈልግ ነው ይሄን ነገር ተረተን እንድናልፍ ማለት ነው። አድራጊ የሚባለው አላህ ከሆነ ከዚህ በኋላ ድርጊትን መጠየቅ ወይም ነገሮችን መጠየቅ ያለብን ከማን ነው? ከአላህ ጀለ ጀላሉ ነው። በቃ የቂናችን አቂዳችን ይሄ ነው። ከአላህ ሌላ አድራጊ የለም። ጠቃሚም ጎጂም ሰጪም ከልካይም ማንም የለም። ይሄ ነው አቂዳችን። طيب مرحبا ለምን ታዲያ ገንዘብ ከጓደኛችን ጠይቃለን ወይ ከወንድማችን ለምን ጠይቀን? አላህ አይደል ሰጪው? طيب ጎጂው ማን ነው? አላህ ነው። ለምን ነገር እባብ እንፈራለን? ለምን እንፈራለን? እባብ ጎጂ ነው? ጎጂ ነው አይደለም። بإذن الله ጎጂ አድርጎት ሰበብ አድርጎታል እንጂ ሐቂቃ ጎጂ ማን ነው? አላህ ጀለ ጀላሉ ጠቃሚው አላህ ነው ሁሉ ነገር። ስለዚህ ሰበቦችን መጠቀም አላህ የፈቀደልን ነገር ነው። طيب የለመድነውን ሰበብ ብቻ ነው የምንሰራው ወይስ ያለመድነው ነገሮች? ወይም ደግሞ አንዳንድ ሰዎች ያለመዱት ነገር ለምሳሌ ልጅ መውለድ ያቃተው ምን ያደርጋል? ዶክተር ጋር ይሄዳል አይደል? ምን ፈልጉ? ልጅ ፈልጉ። ለምን አላህ ጋር አይሄድም? ሰበቦቹን እየፈለገ ነው። ከነሱ ሰበቦች ውስጥ ዶክተር ነው። የሆነ በሽታ ካለ ውስጡ ላይ መታከም አለበት። ያን ነገር ዞር ማድረግ አለበት አይደለ? ነፍስ ሸይ ወልይ ጋር ከሄደ ይሄ ሰበብ አይደለ እንዴ? አድራጊ ነው ማለት አይደለም፣ ግን ሰበብ ነው። ሰበብ ጋር ልጅ ፈልጊ። አሁን በዚህ ሰሞን ደስ የሚል ቪዲዮ አይቻለሁ። ያ ሰውዬ ለቆት ነው አላኩልህ እንትን ትልቅ ሽርክ አድርጎት ማለት ነው። ወሎ ላይ መስለኝ ወደዛ አካባቢ ነው። ሼኹ ምን ይላሉ? በደስታ ሆኖ ነው በቃ ፋብሎ የሚናገሩት እሳቸው። አሁን ሽርክ በማስረጃ ያገኘው ተብሎ ነው የሚለፈልፈው። ይሄው እነ ሸማን ነው ሸሸረፈዲን መውሊዳቸውን መተን ሀያት እንላለን፣ ሀያታችን አቆዩ እንላለን፣ ሀያት አግኝተን እንመለሳለን። ክብረት እንላለን፣ ክብረት አግኝተን እንመለሳለን። ልጅ እንላለን፣ ልጅ አግኝተን እንመለሳለን። መተን ጠይቀን ሳናገኝ ተመለሰን አናቅም የሚሉት ቪዲዮን በቃ ትልቅ ሽርክ ተብሎ እየተለቀቀ ነው በማስረጃ። ይሄው ከነሱ ይጠይቃሉ። ከዶክተር የሚጠይቀው ስንት ሺህ አለ ከሱ በፊት። አሁን ነው ማስረጃ የተገኘው። ስንት ዶክተር ሄዶ በየቦታው ገንዘብ ከፍሎ ልጅ ያገኛለሁ ብሎ የሚሄድ ስንትና ስንት ሰው ጋር እንደውም ካፊር እኚህ ሼኽ ናቸው፣ ወልይ ናቸው። ሰበብ ነው ይሄን ነገር ማለት። ሰበብ ነገሮችን ደግሞ በግልጽ በሰበብያ መናገር የለብኝም። ዶክተሩ ጋር ሄጄ ዶክተር የሚያድነው አላህ ነው፣ ነገር ግን ለልጄ የመዳን ሰበቡን ተጠቀምልኝ። ማንም አይልም ልጄን አድንልኝ ነው የምትለው እናት ሄዳ። አሞኛል ነው የሚባለው እንጂ ሰበቡን ተጠቀምልኝ ለኔ የትኛው የተውሂድ ባለቤት እስኪ የሚለው ይሄን ሰበቡን ተጠቀምልኝ። አውሊያዎቹ ሷሊሖቹም ሄዶ ከተጠየቁ ልክ ዶክተሩ ጋር ይው አድነኝ የሚያድነው ማን ነው? ከአላህ ሌላ የለም። ይሄ ነው አቂዳችን የምናምንበት ነገር። ላኪን ጥያቄዎች በዚህ በሰበብያ ጥያቄ አይደለም፣ ያለ ሰበብያም ጥያቄ ሊመጣ ይችላል። ይሄ ደግሞ የሰሃባ ታሪክ ነው። ይሄ ነው ህይወታቸው ላይ እንዲህ ሙተቃዒር ማለት ምንድነው? ቃላቶችን ይሁን የተውሂድን ፈርቶ ሽርክን እንዲህ ብሎ